ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ዓለም አቀፍና ሀገርኛ ሰበር መረጃዎች በፍጥነት YouTube ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ሰበር መረጃዎች መውጣታቸውን ቀጥለዋል። ኢራን ወደ እስራኤል በርካታ ቁጥር ያላቸው ሚሳኤሎችን አስወንጭፋለች። ከእስራኤልም በተጨማሪ ወደ የመን፣ ኩዌት፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ባህሬንን ጨምሮ ወደ መካከለኛው ምስራቅ የአሜሪካ የጦር ሰፈሮች ተኩሳል። የባህረ ሰላጤው ሀገራትም የኢራን ሚሳኤሎች ለማክሸፍ እየሰሩ ቢሆንም በርከት ያሉ ሚሳኤሎች ግን ከአየር መከላከያ እየጣሱ እየወደቁ ጉዳት እያደረሱ እንደሆነ ተዘግቧል። ኢራን የመጨረሻው የቁርጥ ቀን መድረሱ የምትሰስተው መሳሪያ እንደሌለና ሁሉም አይነት ጥቃት በሁሉም አቅሟ እየፈጸመች እንደሆነ መግለጫ ሰጥታለች። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒና የመሱድ ፔዚሽኪያን የፕሬዝዳንቱ መኖሪያ ቤትና ቢሮአቸውም በእስራኤልና አሜሪካ የአየር ድብደባ ክፉኛ እንደወደመ ተነግሯል። ይህንን ተከትሎም የአያቶላ አሊ ካሚኒ ደህንነትን በተመለከተ ከኢራን መግለጫ ተሰጥቷል። እነዚህና ሌሎችንም መካከለኛው ምስራቅን የተመለከቱ አዳዲስ ሰበር መረጃዎች አሉ። አብረን እንከታተለው። በቀድሚያም የመካከለኛው ምስራቅ ትርምስ አሁንም ወደ ለየለት አቅጣጫ እያመራ ነው። ኢራን የተሰነዘረባትን ጥቃት ተከትሎ የአጸፋ ጥቃት ሁሉንም ኃይሏን ተጠቅማ እየሰጠች መሆኑን የገለጸች ሲሆን በመካከለኛው ምስራቅ በሚገኙ ሁሉም የአሜሪካ አባሪ ኃይሎች ላይ ከፍተኛ ጥቃት መክፈቷን ኢራን አስታውቃለች። ኢራን ወደ እስራኤል በርካታ ቁጥር ያላቸው ሚሳኤሎችን የተኮሰች ሲሆን ቴልአቪቭና ሃይፋን ጨምሮ በሌሎችም የእስራኤል ከተሞች ላይ ኢራን የተተኮሱ ሚሳኤሎችን ለማክሸፍ የእስራኤል የአየር መከላከያ ስርዓት እየሰራ እንደሆነ እየተገለጸ ቢገኝም በአንዳንድ ከተሞች ላይ ግን ሚሳኤሎቹን ከአየር መከላከያ አልፈው መውደቃቸው ተዘግቧል። በሌላ በኩል ኢራን የአሜሪካ ባህር ኃይል የጦር ሰፈር የመቆጣጠሪያ ራዳርን በባህሬን ውስጥ በኢራን ሻሂድ 136 ድሮኖች መታ ማውደሟም ተዘግቧል። በቀጠናው የአሜሪካ አጋር የሆነችው ሌላኛው የግጭቱ ገፈት ቀማሽ ዩናይትድ አረብ ኤምሬት ስትሆን ዩናይትድ አረብ ኤምሬት ጠዋት ከተተኮሱባት ሚሳኤሎች በተጨማሪ አመሻሹ ላይ አዲስ ጥቃቶች ከኢራን ጣባት ሲሆን ይህንንም ጥቃት ማክሸፍ መቻሏን የተባበሩት አረብ ኤምሬትስ አስታውቃለች። ኢራን በአንድ ቀን ብቻ በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በኩዌት፣ በጆርዳን፣ በባህሬንና በኳታር ላይ በአንድ ጊዜ ከባድ ጥቃት በመሰንዘር የመጀመሪያዋ ሀገር ሆናለች ነው የተባለው። ኢራንም በእስራኤልና በአሜሪካ የጦር አውሮፕላኖች አሁንም በቴህራንና በሌሎችም ከተሞቿ ላይ ከፍተኛ ድብደባ እየተፈጸመባት ሲሆን አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ጋር በተያያዘ በደቡባዊቷ ኢራን ግዛት ሆርዝ ሞርጋን ውስጥ በምትገኘው ሚናብ በተባለው ከተማ በሚገኝ ትምህርት ቤት ላይ ተፈጽሟል በተባለ ጥቃት በርካታ ህጻናት ተማሪዎች ተገድለዋል የሚል ሪፖርት ወጥቷል። የኢራን መንግስት የዜና ወኪል የሆነው ኢርና እንደዘገበው ከሆነ ሴት ተማሪዎች የሚማሩበት የመጀመሪያ ደረጃ ትምህርት ቤት ላይ ደርሷል በተባለ ጥቃት የተገደሉ ተማሪዎች ቁጥር ከ40 በላይ ሆኗል ተብሏል። የኢራን ሜሄር የተባለው የዜና ወኪልን ጠቅሶ ቢቢሲ እንደዘገበው ደግሞ በዋና ከተማዋ ምስራቃዊ ክፍል ውስጥ በሚገኝ ትምህርት ቤት ላይ በተፈጸመ ሌላ ጥቃት ተማሪዎች መገደላቸውን ዘግቧል። ኢራን ባወጣችው መግለጫ እኔ በማንም ሀገር ላይ ጥቃት አልፈጸምኩም፣ ነገር ግን ግዛቴ ተጥሶ ጥቃት ተከፍቶብኝ ራሴን የመከላከል እርምጃ እየወሰድኩ ነው ብላለች። ኢራን ያላትን ማናቸውንም አቅም ሳትሰስት ከመጨረሻው ኃይሏን እየተጠቀመች እንደሆነ ገልጻለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከደቂቃዎች በፊት በሰጡት መግለጫ ኢራን ራሷን ለመከላከል ያላትን ወታደራዊ አቅም ሁሉ ጥቅም ላይ አውላለች ያሉ ሲሆን አራግቺ እንዳሉት ከሆነ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ኩዌት፣ ባህሬን፣ ኢራቅ ካሉ ሀገራት ጋር የስልክ ውይይት አድርጌያለሁ ብለዋል። በዚህ የስልክ ውይይትም ወቅት ኢራን የሀገሪቱን አንድነት ለመጠበቅና የተከፈተባትን ጦርነት ለመመከት ስትል ያላትን ወታደራዊ አቅም ሁሉ እንደምትጠቀም ለመካከለኛው ምስራቅ ሀገራት ለእያንዳንዳቸው ባለስልጣናት በስልክ አሳውቀናል ብለዋል። አራግቺም እነዚህን ሀገራት አሜሪካና እስራኤል ኢራን ላይ ጥቃት ለመፈጸም ተቋማቶቻቸውንና ግዛቶቻቸውን አላግባብ እንዳይጠቀሙ ግዛቶቻችሁን እና አሜሪካ የሚጠቀሙበት ከሆነ ከኛ ሚሳኤል አትድኑም ሲሉ የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ለየሀገሩ መሪዎች ማሳወቃቸውን ይፋ አድርገዋል። በኢራን ላይ የተፈጸመው ጥቃት ተከትሎ የተለያዩ አካላት መግለጫ እያወጡ ሲሆን የአውሮፓ ህብረት ኮሚሽን ፕሬዝዳንት የሆኑት ኡርሱላ ቮን ደር ሌየር የአውሮፓ ህብረት በኢራን ፍተኛ የሆነ ማዕቀብ መጣሉን አስታውቀው ሁሉም ወገኖች ሰላማዊ ዜጎችን ብቻ እንዲጠብቁ ዓለም አቀፍ ህግም እንዲከበር ጥሪ አቅርበዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው በሰጡት መግለጫ ለኢራን ሰላማዊ ዜጎች ያለን አጋርነት እንገልጻለን ያሉ ሲሆን የሲቪልና የፖለቲካ መብቶች እንዲከበሩ ጽህፈት ቤታቸው የጠየቀ ሲሆን
ጠቅላይ ሚኒስትር ሜሎኒ ውጥረቱን ለማርገብ በሚደረገው ጥረት ለመደገፍ ዝግጁ ነን ብለዋል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ሀገራቸው ጀግናው የኢራን ህዝብ ጋር በሚደረገው ትግል ከጎኑ ትቆማለች በማለት ኢራን የኒውክሌር የጦር መሳሪያ እንዳይኖራት ለመከላከል የሚደረገውን ጥረት እንደግፋለን፣ የኢራን ህዝብም እንዳይጎዳ እንደግፋለን ብለዋል። ሌላ በኩል ቁጣ የቀላቀለ አስቸኳይ መግለጫ ያወጣችው የኢራን የቅርብ አጋር የሆነችው ሩሲያ ናት። የአሜሪካና የእስራኤል የጦር አውሮፕላኖችና ሚሳኤሎች የኢራንን ግዛት መደብደባቸውን ተከትሎ የመጀመሪያውና እጅግ ጠንካራው ዓለም አቀፍ ምላሽ የተሰማው ከሞስኮ ነው ይላሉ የዜና ወኪሎች። ሚድል ኢስት ሞኒተር እንደሚለን ከሆነ የሩሲያ መንግስት ይህንን ጥቃት ያለምንም ቅድመ ትንኮሳ የተፈጸመ የግድ የለሽነት የትጥቅ ጥቃት ሲል በከፍተኛ ሁኔታ አውግዞታል። ሩሲያና ኢራን በዩክሬን ጦርነት ምክንያት እጅግ ጥብቅ የሆነ ወታደራዊና የደህንነት ኪዳን የፈጠሩ ሲሆን ሩሲያ ይህንን ጥቃት ያለ ትንኮሳ የተፈጸመ ማለቷም ጥቃቱ ህገወጥ መሆኑን ለዓለም ለማሳየት መሆኑም ተመልክቷል። ሩሲያ አሜሪካን በቀጥታ መክሰሷም ይህ ጦርነት በመካከለኛው ምስራቅ ሀገራት መካከል ብቻ የሚቀር ሳይሆን ወደ ታላላቆቹ የዓለም ሀያላን ሩሲያ፣ ቻይናና በአንድ ጎራ አሜሪካና አውሮፓን ደግሞ በሌላ ጎላ አድርጎ ሊያዋጋ የሚችል አደገኛ ክስተት ብለውታል። በሌላ በኩል ጥቃቱ ከተፈጸመ በኋላ እጅግ ከፍተኛ ድንጋጤ ውስጥ ከገቡት የመካከለኛው ምስራቅ ቀጠናው ሀገራት መካከል አንደኛዋ ሊባኖስ ናት። ፍራንስ 24 እንደሚለን ከሆነ የሊባኖሱ ጠቅላይ ሚኒስትር መንግስታቸውና ሀገራቸው በዚህ በአሜሪካና እስራኤል ኢራን ጦርነት ውስጥ ምንም አይነት ተሳትፎ እንደሌላትና ወደ ግጭት መጎተትም እንደማትፈልግ በይፋ አስታውቀው ዜጎቻቸው ጥንቃቄ እንዲያደርጉ አውጀዋል። የሊባኖስ መንግስት ትልቁ ስጋት በደቡብ ሊባኖስ የሚገኘውና በኢራን የሚደገፈው እጅግ ጠንካራ ቡድን ሂዝቦላ ነው በማለት ገልጸው ኢራን ከተጠቃች ሂዝቦላ ከሊባኖስ መሬት ላይ ሆኖ በእስራኤል ላይ በሺዎች የሚቆጠሩ ሚሳኤሎችን ሊያዘንብ እየተዘጋጀ መሆኑን ተከትሎ ነው ከፍተኛ ስጋት የተጫረው። ይህ ከተፈጠረ እስራኤልና አሜሪካ ሊባኖስን ሙሉ በሙሉ ወደ ፍርስራሽነት ሊቀይሯት እንደሚችል ነው የሊባኖስ መንግስት ከወዲሁ ያስጠነቀቀው። ስለዚህም የሊባኖሱ ጠቅላይ ሚኒስትር ይህንን መግለጫ የሰጡት ሂዝቦላ ሲሆን ሂዝቦላ ምንም አይነት ተኩስ ለኢራን ወግኖ እንዳይተኩስ ሲሉ ተማጽነዋል። እዚህ እንዳለ የመካከለኛው ምስራቅ አሁን በጦርነት እየታመሰ መሆኑን ተከትሎ ትልልቅ የዓለማችን አየር መንገዶች ወደ ቀጠናው የሚያደርጉትን ሙሉ በረራ ሰርዘዋል። በመካከለኛው ምስራቅ የተፈጠረው ወታደራዊ ግጭትን ተከትሎ የኢትዮጵያ አየር መንገድን ጨምሮ በርካታ ትልልቅ የአየር መንገዶች በረራቸውን የሰረዙ ሲሆን በአፍሪካ ግዙፍ የሆነው የኢትዮጵያ አየር መንገድ በቀጠናው በሚገኙ ሁሉም መዳረሻዎች ላይ የደህንነት ስጋት መፈጠሩን ተከትሎ በረራዎች ለጊዜው መቋረጣቸውን ይፋ አድርጓል። በዚህም ምክንያት የኢትዮጵያ አየር መንገድ ወደ ዮርዳኖስ አማን፣ እስራኤል ቴል አቪቭ፣ ሊባኖስ ቤሩት የሚያደርጋቸውን በረራዎች ሙሉ በሙሉ የሰረዘ ሲሆን የኬንያ፣ የሞሮኮ፣ የሩዋንዳ እንዲሁም የተባበሩት አረብ ኤሚሬትሶችን በረራዎች